እርማት ክፍል 1 እሺ የመጀመሪያው ስተት ያለበት ጥያቄ 24ኛው ጥያቄ ነው 24ኛው ጥያቄ ነርቭ ኢዝ ይላል መጀመሪያ ጥያቄው መስተካከል አለበት ነርቭ ኢዝ ከማለት what is nerve or which one of the following is true about nerve ምናምን ተብሎ ነው መጠየቅ ያለበት እንደዛ ቢሻሻል አሪፍ ነው anyway ግን እንደዚህም ቢሆን ሁለት መልስ አለው ነርቭ አንደኛ ሴል ነው ሁለተኛ ቲሹ ነው ስለዚህ የመጀመሪያው ነርቭ ሴል ስንል it is ኒውሮንስ ማለታችን ነው ነርቭ ሴል ማለት ኒውሮን ነው ኒውሮንስ ናቸው ሌላኛው nerves a tissue ስንል it is a bundle of neuron a bundle of neurons ስለዚህ ሁለቱም መልስ የሚሆንበት አጋጣሚ አለ ማለት ነው ስለዚህ እንደዚህ አይነት ነገሮች መስተካከል አለባቸው ይሄ ዴፊኒትሊ መስተካከል ያለበት ጥያቄ ነው ስለዚህ ከታች ስክሪንሾት እያደረኩ ማስቀምጠው እኔ የጻፍኩትና ቀጥታ እየወሰድኩትን ለማስተያየት ስለዚህ ይሄ በሚገባ እንዲስተካከል ወይም ደግሞ ከጥያቄ ውስጥ እንዲነሳ እጠይቃለሁ በግሌ ሌላኛው የ29ኛው ጥያቄ ነው አንጂኦስፐርምስ ይላል አንጂኦስፐርምስ ተብሎ ጥያቄ የለም መጀመሪያ ጥያቄ ነው ከዛ ምርጫ ነው ስለዚህ what is which of the following is the characteristics of angiosperm ተብሎ ቢጠየቅ ቤስት ይሆናል ስለዚህ የኛው ምናልባት ከጥያቄ ላይ ወጣ ይችላል ነገር ግን ወደፊት ጥያቄ ሲዘጋጅ ጥያቄው ጥያቄ መምሰል አለበት ስታንዳርዳይዝድ መሆን አለበት ይሄንን እንደ ኮሜንት መውሰድ የሚገባው አካል ቢወስድ ጥሩ ነው ማለት ነው